ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። የቦንጋ ዩኒቨርሲቲ በመደበኛ ትምህርት መርሃ ግብር በተከታታይ ለ5 ዓመታት ያስተማራቸውን 397 ተማሪዎች አስመረቀ። በከፍተኛ ትምህርት ተቋማት የሚሰጡ ትምህርቶችን ተቋሙ ሲሰጥ በላቀ ውጤት እንዲያጠናቅቅ የድርሻቸውን የተወጡ አካላትን የዩኒቨርሲቲው ፕሬዝዳንት ዶክተር ጴጥሮስ ወልደጊዮርጊስ አመስግነዋል። ምህረት ባሞ ተጨማሪ አላት። ቦንጋ ዩኒቨርሲቲ ሲያሰለጥናቸው የቆዩ 397 የሚሆኑ ተማሪዎችን ያስመረቀ ሲሆን በማስመረቃ ፕሮግራም ላይ ተገኝተው ንግግር ያደረጉት የዩኒቨርሲቲው ፕሬዝዳንት ዶክተር ጴጥሮስ ወልደጊዮርጊስ ለተመራቂ ተማሪዎች ባስተላለፉት መልእክትም ረጅም ጊዜያትን በዩኒቨርሲቲው በትጋት በማሳለፍ ውጤታማ መሆን መቻላቸውን ተናግረዋል። ውድ ተመራቂዎች ረጅም ጊዜያትን በስራ ትጋት አሳልፋችሁ በርካታ ቀናትን ያለ እንቅልፍ አድራችሁና ብዙ ውጣ ውረዶችን በማለፍ ለዚህ ቀን በመድረሳችሁ እንኳን ደስ ያላችሁ። የተከበራችሁ የተመራቂ ወላጆችና ቤተሰቦች ልጆቻችሁ ዛሬ የደረሱበት ደረጃ ላይ እንዲደርሱ በተለያየ መንገድ ያደረጋችሁት ቤተሰባዊ ድጋፍ ደማቅ ፍሬ በማፍራቱ እናንተም እንኳን ደስ ያላችሁ። ለተመራቂ ተማሪዎችና ለወላጆቻቸው እንኳን ደህና መጣችሁ ባሉት መልእክታቸው በተለይም ለዩኒቨርሲቲው የበኩር የሆኑም የጤና ሳይንስ ኮሌጅና የካፍኖኖ ዲፓርትመንት በከፍተኛ ውጤት መመረቅ ብቻ ሳይሆን በመውጫ ፈተና ውጤታማ መሆናቸው የዩኒቨርሲቲው የእድገት ታሪክ ተካፋይ መሆናቸው እለቱን ለየት ያደርገዋልም ብለዋል። በዛሬው ምረቃ ስነ ስርዓት ዩኒቨርሲቲያችን ለመጀመሪያ ጊዜ ተቀብሎ ያሰለጠናቸውን የጤና ሳይንስና የካፍኖኖ ተማሪዎችን የሚያስመርቅ በመሆኑ መርሃ ግብሩን ልዩ ያደርገዋልና በዚህ ልዩ ቀን የምትመረቁ የበኩር የጤና ሳይንስ ተማሪዎቻችን እና የበኩር የካፍኖኖ ተማሪዎቻችን የዩኒቨርሲቲያችን እድገት ታሪክ አካል ናችሁና በድጋሚ እንኳን ደስ ያላችሁ። ዶክተር ጴጥሮስ ወልደጊዮርጊስ አያይዞ ከዚህ ስኬት በስተጀርባ ያሉትን አካላት በሙሉ አመስግነዋል። ቦንጋ ዩኒቨርሲቲ ዛሬ ከሚያስመርቃቸው ተማሪዎች ውስጥ በጤና ሳይንስ ኮሌጅ በ3 ፕሮግራሞች ማለትም በሚድዋይፍሪ፣ ነርሲንግ እና ፐብሊክ ሄልስ ተማሪዎችን በ2013 ዓ.ም የትምህርት ዘመን ለመጀመሪያ ጊዜ የተቀበልናቸው የበኩር ልጆቻችን ሲሆኑ በፕሮግራሙ ማግኘት ያለባቸውን የንድፈ ሐሳብና የተግባር ዕውቀት በሚገባ ቀስመው ተገቢውን ዝንባሌና ክህሎት በየመስካቸው በማዳበር የከፍተኛ ትምህርት ለምሩቃን እየሰጠ ያለውን የመውጫ ፈተና ወስደው 99.2% በማለፍ ብቃታቸው የተረጋገጠ ተማሪዎች ናቸው። በካፍኖኖ ትምህርት መስክም በሳምንቱ መጨረሻ 16 ተማሪዎችን በማሰልጠን በሀገር አቀፍ የመውጫ ፈተና ላይ ተቀምጠው 100% ማለፍ የቻሉ ናቸው። የዩኒቨርሲቲው አስተዳደር ቦርድ ምክትል ሰብሳቢ ፕሮፌሰር ክፍሌ ወልደ ሚካኤል በበኩላቸው ያስመዘገባችሁት ውጤት አኩሪ በመሆኑ ልትመሰገኑ ይገባልን ብለዋል። ተመራቂዎቹን መመረቅ ብቻ በቂ አይደለም ያሉት ፕሮፌሰር ክፍሌም በሰለጠናችሁበት ሙያ የሀገራችሁን ብልጽግና ልታረጋግጡ ይገባልን ብለዋል። ዛሬ አድገውና ተመንድገው የብልጽግና ምሳሌ አድርገን የምናያቸው አውሮፓውያን በዘመናቸው የጨለማውን ዘመን ብለው የሚጠሩትን እጅግ አሰቃቂ የኋላ ቀርነት፣ የእርስ በርስ ግጭት፣ የጦርነትና የድህነት ዘመን አልፈዋል። የዘመኑ አውሮፓውያን ያንን የጨለማ ዘመን ያሉትን ዘመን ያሸነፉት ከምክንያታዊ ዕውቀት በፈነጠቀ አብሮትና ከአብሮት በተወለደ ብርቱ የሥራ ባህል ነው። የኛም ጉዳይ እንደዛ ነው። ሀገራችን ኢትዮጵያ ከአውሮፓውያኑ የጨለማው ዘመን በተመሳሳይ ሁኔታ በታሪኳ ኋላ ቀርነት የወለዳቸውን ጦርነቶች፣ የእርስ በርስ ግጭትና አስከፊ ድህነት ተጋፍጣለች፣ እየተጋፈጠችም ትገኛለች። ዛሬም እኛ ሀገራችን ያለችበትን አስከፊ ሁኔታ መቀየርና ሁለንተናዊ ብልጽግናችንን ማረጋገጥ የምንችለው ምክንያታዊ ዕውቀትን ተዋህደን በስራ የሀገራችንን ህዳሴ ለማረጋገጥ የተጋን እንደሆን ብቻ ነው። ስለዚህ ተመራቂ ተማሪዎች
ሁላችሁም ለህዝብና ለሀገር ችግሮች መንስኤ ሳይሆን የመፍትሄ አካል ለመሆን በዩኒቨርሲቲው ቆይታችሁ ያካበታችሁትን ዕውቀትና ልምድ እንድትጠቀሙ አደራ ይላለሁ። ያነጋገርናቸው ተማሪዎች በበኩላቸው በግቢው ቆይታ ውጤታማ መሆናቸውን ተናግረው በሰለጥኑበት ሙያ የሚጠበቅባቸውን አገልግሎት ለህብረተሰቡ እንደሚሰጡም ቃል ገብተዋል። ከትምህርት ተቋማት የተመረቁ ወጣቶች ተቀጣሪ ከመሆን ይልቅ ስራ ፈጣሪ መሆን እንዳለባቸው ተገለጸ። ጎልደን ስቴት ኮሌጅ በቦንጋና በጅማ ካምፓስ በመደበኛና በማታ መርሃ ግብር ያሰለጠናቸውን 323 ተማሪዎችን በቦንጋ ከተማ አስመርቋል። በላቸው በላይ ተጨማሪ አለው። ጎልደን ስቴት ኮሌጅ በቦንጋ ካምፓስ ለአምስተኛ ዙር በተለያዩ የትምህርት መስኮች ያስተማራቸውን 178 ተማሪዎችን እንዲሁም በጅማ ካምፓስም ለአራተኛ ጊዜ ለምረቃ ብቁ የሆኑት 145 ተማሪዎችን በቦንጋ ከተማ አስመርቋል። አጠቃላይ ኮሌጁ በሁለቱም ካምፓሶች 103 ወንድና 220 ሴቶችን በድምሩ 323 ተማሪዎችን ነው ያስመረቀው። በምረቃ ፕሮግራም ላይ የተገኙት የካፋ ዞን ስራ ክህሎት ኢንተርፕራይዝና ኢንዱስትሪ ልማት መምሪያ ኃላፊ አቶ ሚሊዮን ኃይሌ እንደገለጹት ኮሌጁ ጥራት ያለውን ትምህርት ለዜጎች ለመስጠት እያደረገ ያለውን ተግባር ሊቀጥል ይገባል ብሏል። አቶ ሚሊዮን አክለውም ከትምህርት ተቋማት ተመርቀው የሚወጡ ዜጎች ስራ ጠባቂ ሳይሆኑ ስራ ፈጣሪ በመሆን የሀገሪቱን ብልጽግና እንዲያፋጥኑ ጠይቋል። የጎልደን ስቴት ኮሌጅ የቦንጋ ካምፓስ ዲን አቶ አዱኛ ዘውዴ በበኩላቸው የኮሌጁ ተግባር እንዲሳካ ድጋፍና ክትትል ያደረጉ አካላትን አመስግኗል። በተማሩ ትምህርት ሙያ መሰረት የተለያዩ ስራዎችን መስራት ውጤታማ እንደመሆኑ ተመራቂ ተማሪዎች ገልጸዋል። በጣም ደስ ብሎኛል ነበር። ያው ምንም ማለት አይደለም ግን በጣም ደስ ብሎኛል። በጣም ደስ ያለኝ በጣም በቃ ከህይወቴ አንድ ምዕራፍ ያለፍኩ ያክል ተሰምቶኝ በጣም ደስ ያለኝ እጅግ ደስተኛ ነኝ። በጣም ግልጽ ነው እሱ እንዳለ ሆኖ አስተማሪው በጣም ፊስ ነው አልዋሽም። በጣም የሚያስተምርበት መንገድ በጣም ይለያል። ስለ እንዲገባን እንጂ የሆነ ለፈተና ምናምን ብቻ አልነበረም። ለዛ ነው እንጂ የተራ ነገር ነው። በኮምፒውተር ሳይንስ ቀጥዬ ዲግሪንም እንዲሁ ጨርሼ ለህብረተሰቤ ተገቢ የሆነውን ጥቅም ለመስጠት ተነሳሽነት አለኝ። ያው መስራቴ ግልጽ ነው። ትምህርትም መቀጠልና በአሻሽዬ አሪፍ ስራዎችን መስራት ነው አላማዬ ያ ነው። እና በዌብ ዴቨሎፕመንትም አሁን ላይ እየሰራው እገኛለሁ። በዛ ዌብሳይቶችን ዴቨሎፕ እያደረኩ ፉል ስታክ ዌብ ዴቨሎፕመንት ማለት ነው። እሱን የሰራው አሁን እንትን እያልኩ ነው። ስራ ፈጣሪ ሆናለሁ ማለት በራሴ የተማርኩትም መርጬ በራሴ እንደሆነኝ በግሌ ስራ ለመፍጠርም ስለሆነ በግሌ በተማርኩበት ሙያ የመክፈት እቅዱ አለኝ እንደ ከፈጣሪ ጋር። በመጨረሻም አጠቃላይ ከሁለቱ ካምፓሶች የተሻለ ውጤት ያስመዘገቡ ተማሪዎች የሜዳሊያና የዋንጫ ተሸላሚ ለመሆን ችሏል። የህዝቡን ተጠቃሚነት ለማረጋገጥ እየተደረጉ ያሉ ስራዎች ተጠናክሮ መቀጠል እንዳለባቸው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን ተናገሩ። የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎችና ቀጣይ አቅጣጫዎች ላይ በቦንጋ ከተማ ህዝባዊ ውይይት ተካሂዷል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ተከታትለን እንመለስ። በአጠቃላይ ዛሬ ተሳታፊዎች ክቡራትና ክቡራን የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎችና ቀጣይ አቅጣጫዎች ላይ ከቦንጋ ከተማ ህዝብ ጋር ለሚደረገው ውይይት እንኳን ደህና መጣችሁ ለማለት እወዳለሁ። በመድረኩ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ አወሉ አብዲ፣ የጋምቤላ ክልል ምክትል ርዕሰ መስተዳድር ዶክተር ጋትሎ አክሮን፣ በብልጽግና ፓርቲ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማንና ሌሎች የመንግስት አመራሮች ተገኝተዋል። በመድረኩ የመክፈቻ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን መድረኩ ባለፉት ዓመታት የተመዘገቡ ውጤታማ ስራዎችን የበለጠ ለማጠናከር መዘጋጀቱን ተናግረዋል። ብልጽግና ፓርቲ ባለፉት ዓመታት በሀገራችን በርካታ የፖለቲካ፣ የኢኮኖሚ፣ የማህበራዊ ድሎችን በማስመዝገብ ሀገራችን ከገባችበት ውስብስብ ቅርቃር ውስጥ በማውጣት ዛሬ ለደረሰችበት ደረጃ እንድትደርስ ባለፈው አንደኛ መደበኛ ጉባኤ ያስቀመጣቸውን ውሳኔዎች እጅግ ቀን ከሌሊት በመትጋት በመስራት ከፍተኛ ውጤት ባስመዘገበበት ማግስትና እንዲሁም ሁለተኛው ጉባኤ እጅግ በጣም በደመቀ ዓለም አቀፍ ትኩረትን በሳበ በርካታ ከ15 በላይ
የዓለም ሀገራት የተሳተፉበትን ጉባኤ በድል አጠናቆ ለቀጣዩ ሶስተኛ ጉባኤ እስከምንደርስ ድረስ የምንመራበትን የኢኮኖሚ፣ የፖለቲካ፣ የማህበራዊ ግቦችን አቅጣጫዎችን አስቀምጦ እነዚህ አቅጣጫዎች በሁሉም ሀገራችን ህዝቦች እንዲደርስና ለተፈጻሚነቱ ሁሉም የበኩልን ድርሻ ሊወጣ የሚችልበትን ነባራዊ ሁኔታ በፈጠረበት ማግስት ላይ የሚካሄድ መድረክ በመሆኑ ይሄ መድረክ እጅግ በጣም ታላቅ፣ እጅግ በጣም ለሀገራችን ወሳኝ፣ ለሀገራችን ለክልላችን ደቡብ ምዕራብም እጅግ በጣም በከፍተኛ ሁኔታ ይጠቅማል ተብሎ የተዘጋጀ መድረክ ነው። በዋናነት ትኩረት የሚደረገው ባለፉት ዓመታት ታቅዶ በከተማ ደረጃ የተሰሩ የመልካም አስተዳደር ጉዳዮች፣ የመሰረተ ልማት ጉዳዮች፣ በዚህ ሂደት ውስጥ አካባቢውን ለመቀየር የከተማውን ሕዝብ ተጠቃሚ ለማድረግ በተሰሩ ጉዳዮች ላይ ሰፊ ውይይት የሚደረግበት እንዲሁም ደግሞ ቀሪ ጉዳዮች ካሉ ቀጣይ በጋራ አቅደን በጋራ ተረባርበን እናንተን አሰልፈን ከዚህ ቀደም ከነበረው በላይ መስራት የምንችልበትን ምክክር ለማድረግ የተፈጠረ መድረክ ነው። ሁለተኛው ቅድም ለማስቀመጥ እንደሞከርኩት በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ የተወሰኑ ውሳኔዎችንና አቅጣጫዎችን በጋራ በመምከር በጋራ በግቦቹ ላይ በመስማማት ቀጣይ ሀገራችን ያስቀመጠችውን ግብ ተረባርበን እናሳካ የምንችልበት የጋራ ውይይት የምናደርግበት ነው። በመግባባት በየአካባቢ ያለውንም ጸጋ በየአካባቢ ካለው ህብረተሰብ ጋርም በጋራ በመምከር ለቀጣይ ጉዟችን ትልቅ መንገድ የሚጠርግ ነው። የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ አወሉ አብዲ በበኩላቸው ብልጽግና ፓርቲ ህብረተሰቡን በማሳተፍና በማስተባበር በርካታ ጥያቄዎች መልሷል ብለዋል። ፓርቲው በመጀመሪያው መደበኛ ጉባኤው ያስቀመጣቸውን አቅጣጫዎችና ውሳኔዎችን መሰረት በማድረግ በርካታ ስኬቶች መመዝገባቸውን ገልጸው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በአዲስ መልክ እንዲደራጅ መደረጉም አንዱ ማሳያ ነው ብለዋል። የጋምቤላ ክልል ምክትል ርዕሰ መስተዳድር ዶክተር ጋትሎ አክሎን እንደ ሀገር ብልጽግና ፓርቲ የጀመራቸውን ስራዎች ወደ ባህል በመቀየር በተግባር ማሳየት እንደሚገባ አሳስበዋል። ብልጽግናው ይህን ሰራለው ሲል ከህዝቡ ጋር ቃል ኪዳን ገብቶ አብሮ መስራት አለበት። የዘንድሮ ጉባኤ ትልቅ ቃል ነው የያዘው። ከቃል እስከ ባህል ብልጽግና ከዚህ በፊት የነበረው ሴራዎች፣ የውሸት ሪፖርት፣ የሌሎችም ነገሮች አያዋጣም ብሎ አቋም ይዞ ነገር ግን የሚሰራው ነገሮች ባህል ሆኖልን መስራት አለብን በሚል ነው። ስለዚህ ቃል ብቻ አይደለም፣ ባህል ማድረግ አለብን። የልማት ትሩፋቶች የምናደርጋቸው ጉዳዮች ባህል ሆኖ መቀጠል አለበት። የበጋ ስንዴው የምንለው ኢኒሺየቲቭ ባህል ሆኖ መቀጠል አለበት። በጉዳዩ ላይ አስተያየት የሰጡት የመድረኩ ተሳታፊዎች ባለፉት ዓመታት ፓርቲው እንደ ሀገርም ሆነ እንደ አካባቢ ዘርፈ ብዙ ስራዎችን ማከናወን መቻሉን ገልጸው ይህም ተጠናክሮ ሊቀጥል እንደሚገባ አስገንዝበዋል። እኛ እንደ ዞንም የዚህ የልጅነት እድሜውም ሆኖ ተጓዳኝ ነን ብዬ ነው የማስበውና ማሳያዎችም ደግሞ የክልላችን ምስረታውም የዚህ ውጤት ስለሆነ በመደመርም የተፈጠርን የመጀመሪያ ክልልም ነን ብዬም ስለማስብ ብልጽግናን እንገልጻለን። ብልጽግናም ደግሞ እኛም የሱ ትሩፋት ነን ማለት እፈልጋለሁ። በዚህ ቆይታ የመጀመሪያውን ጉባኤ ከፈተና ወደ ልዕልና ብሎ ባስቀመጠው ውጤታማ ስራዎችን ሰርቶ ሀገራዊ ነገሮችንም እያየን ሀገራዊ ለውጡን እያየን ነው። ወደ አካባቢያችንም እያንዳንዱ ከቃል ወደ ባህል የተባለውንም ከኢኮኖሚ ፖሊሲ በአንዱ ልጀምርና የኢኮኖሚ ፖሊሲ አካታች አድርጎ በማዘጋጀት ብዙ የኢኮኖሚ ውጤቶችን ግብርናን ብቻ ስናተኩር የነበረውን ደግሞ ወደ በጋ ስንዴም ወደ ቱሪዝምም ወደ ማዕድንም እያየን ያለነውን የፓርቲ ልጅ ነው ብለናል። በልጅነቱ ደግሞ በርካታ ስራዎችን ከሰራ ጊዜ ከሰጠን አብረን ከተረባረብን ምን ያህል ተአምራትን ሊያስመዘግብ እንደሚችል ስለሚታይ የተቀመጡ ጉዳዮች የተቀመጡ ነጥቦች የሁላችን ናቸው ብለን መውሰድ አለብን ብዬ በግሌ አስባለሁ። ከዛ ስነሳ አንደኛ ተራ ቁጥር ላይ ያስቀመጠውን ነገር ጠንካራ ፓርቲ የመገንባት ጉዳይ በደንብ ሊሰራበት የሚገባ ጉዳይ ነው ብዬ በግሌ ወስዳለሁ። የአባላት ግንባታ ስራችን፣ የአመራራችን አቋም
ከስነ ምግባር የጸዳ ጠንካራ የሆነ አባልና አመራር የማፍራት ጉዳይ ትክክለኛ ግምገማ ነው። መሰራት ያለበት ብዙ ነገሮች እንዳሉ የሚያሳዩ ነገሮች አሉ ከጥራት አኳያ። ስለዚህ ሁላችንም በራሳችን ወስደን ከህዋስ ቤተሰብ ከህብረት እያልን ቀጥለን በደንብ የአባላት ግንባታ ስራችንን ከሰራ ጠንካራ መንግስት መገንባት እንደሚያስችለን የሙሉ ነውና እሱ ላይ ሁላችንም በደንብ መረባረብ አለብን ብዬ በግሌ ወስዳለሁ። በተለይ አደረጃጀቶችን መሰረት ከመጣል አኳያ እስከ ታች ድረስ አደረጃጀቶች ጠንክረው እንዲወጡ የተሰጠውን ተልዕኮ እንዲፈጽሙ ሌላ ሳይሆን በዚህ የተቀመጡ ተልዕኮዎችን በአግባቡ የሚፈጽም ጠንካራ አደረጃጀት እንዲሆን መስራት ይጠበቅብናል ብዬ በግሌ ወስዳለሁ። በመድረኩም ቢሆን ህዝቡ ያነሳለው እስካሁን የመጡ ለውጦችን በጣም አፕሪሼት በማድረግ በማመስገን የጎደሉትን ጉዳዮች ደግሞ ቀጣይ መንግስት ፓርቲ ይህን መስራት አለበት። እኛም ደግሞ ከፓርቲ ጎን እንሆናለን፣ እንደግፋለን፣ በጋራ እንሰራለን፣ ውጤት እናመጣለን፣ እስካሁን የመጡትንም ውጤቶች እውቅና እንሰጣለን የሚል ሀሳብ ነው የተነሳ ያለው። እርግጠኛ ነኝ በእኛ በኩል ቅድመ ዝግጅት ጨርሰናል። ቅድመ ዝግጅታችን ምንድነው? መጀመሪያ ግንዛቤ ማስጨበጥ ነው። ከዛ ወደ ተግባር እንገባለን። የፓርቲያችን ውሳኔ ያው ተግባራዊ ይሆናል የሚል እምነት ነው ያለኝ። የመንገድ መሰረተ ልማት ተደራሽነትን ለማረጋገጥ እየሰራ መሆኑን በከፋ ዞን የጨታ ወረዳ መንገድ ልማትና ትራንስፖርት ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ ወርቁ ገበየው በወረዳው ከጊዜ ወደ ጊዜ እያደገ የመጣውን የማህበረሰቡን የመንገድ መሰረተ ልማት ፍላጎት ለማርካት እየተሰራ ነው ብለዋል። በዚህም ውስጥ ለውስጥ መንገድ ከፈታ፣ ማስፋፊያ እንዲሁም የመንገድ ጠረጋ ስራዎች አሁን ላይ እየተከናወኑ እንደሚገኙ ተናግረዋል። መሰረተ ልማት የሚያበረክተውን ሁለንተናዊ ፋይዳ በመገንዘብ ማህበረሰቡ እያደረገ ያለው ትብብርና መነቃቃት ተጠናክሮ ሊቀጥል እንደሚገባም አሳስበዋል። የወረዳው አስተዳዳሪ አቶ መብራቱ መሸሻ በበኩላቸው የማህበረሰቡን የኢኮኖሚያዊና ማህበራዊ ልማትን ለማፋጠን የመንገድ መሰረተ ልማት ወሳኝ በመሆኑ በትኩረት እየተሰራ ነው ብለዋል። በወረዳው ከሚገኙ መንገዶች መካከል ከፍተኛ በጀት የሚያስፈልገው የሾካ ወንዝ ድልድይ ከወረዳ አቅም በላይ በመሆኑ የሚመለከታቸው አካላት ድጋፍ እንዲያደርጉ አስተዳዳሪው ጥሪ አቅርበዋል። አስተያየታቸውን ከሰጡት የጨታ ምድረገነት ቀበሌ ነዋሪዎች አቶ በላቸው በተላና አቶ መለሰ ደራ ቀበሌውን ከወረዳ የሚያገናኝ መንገድ በመጠገኑ መደሰታቸውን ገልጸዋል። ለተሽከርካሪዎች ምቹ የሆነ መንገድ ባለመኖሩ ተቸግረው መቆየታቸውን ተናግረው አሁን ላይ የተሰራው መንገድ ማህበራዊና ኢኮኖሚያዊ ችግሮችን የሚቀርፍ መሆኑን ነው የተናገሩት። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ነው። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴ ለመምሩ አብሬያችሁ ቆይታን አደረኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩልን።